እስራኤልና አሜሪካ በአንድ በኩል ኢራን በሌላኛው በኩል ሆነው የከፈቱት ጦርነት አሁን ላይ እጅግ የተፋፋመና የጉዳቱን መጠን ከፍ ያለ ሆኗል። በእርግጥ ይህ ጦርነት እንደሚጀመር ብዙ ምልክቶች ታይተዋል። አሜሪካ ለሳምንታት ስታስጠነቅቅና ስትዘጋጅ የጦር መርከቦቿን ከጄትና ድሮኖች ጋር ለጥቃት አመቺ ወደ ሆነ ቦታ ስታጓጉዝ ቆይታለች። እስራኤል እንዳለፈው ጊዜ የሚታይ ዝግጅት ባታደርግም በአሜሪካ በኩል ያለው ዝግጁነት በእስራኤል በኩልም በተለይም ኢላማዎችን በመለየትና አስተማማኝ መረጃ በማሰባሰብ በርካታ ስራዎችን ስትሰራ ቆይታለች። ኢራንም እንዲሁ ከነካችሁኝ አይታችሁት በማታውቁት አይነት ጥቃት አጸፋውን እመልሳለሁ የሚል ተከታታይ ዛቻ ስትሰነዝር ለሚመጣው እየተዘጋጀች ለመሆኑ ማሳያ ሆኗል። አሁን ጦርነቱ የማይነካ የሚመስለውን ነክቷል። አይደለም ይገደላሉ ብሎ ለማሰብ ይቅርና ጫፋቸውን ለመንካትም የሚቻል የማይመስለው ሆኗል። ኢራንን ታፍራ እንድትቆይ ያስቻሏት ብቻቸውን ለኢራን ክብር የቆሙት የበላይ ጠባቂዋ ጠቅላይ መሪዋ አያቶላህ ሰኢድ አሊ ኻሜኒ በመኖሪያቸው ሳሉ በሚሳኤል ጥቃት ተገድለዋል። ከእርሳቸው ጋር ሴት ልጃቸው፣ የልጃቸው ባልና የልጅ ልጆቻቸውም አብረው ተገድለዋል። ይህ እጅግ አስደንጋጭ ዜና ቀድሞ በምዕራባውያን መገናኛ ብዙሃን ቢሰማም አሁን የኢራን መገናኛ ብዙሃንም ማረጋገጫ ሰጥተዋል። አያቶላ አሊ ኻሜኒ በአሜሪካና እስራኤል ጥምር ጥቃት ቅዳሜ ጠዋት መገደላቸው ተረጋግጧል። ብዙዎች ሐዘናቸውን ገልጸዋል። ቀላል የማይባሉ በተለይም በስደት በተለያዩ ምዕራብ ሀገራት የሚኖሩ ኢራናውያን ደግሞ ደስታቸውን ሲገልጹ የሚያሳዩ መረጃዎችን ሲኤንኤን እና ፎክስ ኒውስን የመሳሰሉ የዜና አውታሮች ለዓለም እያጋሩ ይገኛሉ። በከፊል የመንግስት የሆነው የኢራኑ ታስኒም ዜና አገልግሎት እንዳስታወቀው ከሆነ ጠቅላይ መሪው መገደላቸው ተረጋግጧል። በዚህ ኢራን ለ40 ቀናት ሐዘን እንደምትቀመጥም አውጃለች። የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ በ1989 ነበር መሪነታቸውን ከቀድሞው አያቶላ ሩሆላ ኻሜኒ የተረከቡት። የኢራንን መከላከያ ገንብተዋል። የጥንታዊ ስልጣኔ ሀገር ኢራንን ከምዕራባውያን በተጻረረ መልኩ መርተዋል። ባለፈው ወር በኢራን ከተነሳው የኢራናውያን ህዝባዊ አመጽ ውጪ የከፋ ጊዜ አሳልፈው የማያውቁት አያቶላ አሊ ኻሜኒ ሞት ለእስራኤልና ለአሜሪካ ከነካችሁን አይታችሁት የማታውቁትን ክንዳችንን ትቀምሳላችሁ ሲሉ የዛቻ መልእክት ካስተላለፉ ሳምንት አልሆናቸውም። በእርግጥ አያቶላህን የነጠቀው ጦርነት ከዚህ ቀደም እስራኤል በኢራን ላይ እንደከፈተችው የ12ቱ ቀን ጦርነት